ለሀገራቸው እውነቱን ለጠላት ደግሞ ይሰጡን የሚል ነገር አለና ያው በጊዮርጊስ ቀን በ23 ህዝቡ በዓሉን ስለሚያከብር የዛን ቀን ግጠሟቸው ብሎ ነበር ሚስኢንፎርምድ ያደረጓቸው ለጣሊያኖች ጥሩ የመረጃ ሰውም ስለነበሩ ነው። ኦፍ ኮርስ ያኔ ግን ብንሸነፍ ኖሮ ብዙ ነገራችን ነበር የሚሸነፈው ብዬ አስባለሁ። እምነት ውስጥ ብዙ ነገር አለ። በዛው ልክ ነው እምነታችንም ይሸረሸር የነበረውና እሳቸው ጥሩ የመረጃ ሰው ነበሩ። ግን አሁን ዘመን ላይ እኛ ያለ ነው በእርግጥ እንደሳቸው ነው ወይ እዛው ሙያ ውስጥ በሀገር ላይ ማለት ነው እና ለሀገራቸው እውነቱን ነው ወይ ዜና እንኳን አሁን አንዳንድ ዜና ስለ ሀገራችን ማወቅ ስንፈልግ እውነቱን የምናገኘው እኮ ባህር ማዶ ተሻግረን ነው ሌሎች ሚዲያዎችን አይተን ነውና እቺ እንድታብራራልኝ ነው። አመሰግናለሁ። ሁላችሁም እንደምታውቁት እኔ መገናኛ ብዙሃን ለምን እንደሆነ አላውቅም አድዋ ላይ ስለ አድዋ ጦርነት ሲያወሩ በባዶ እግራቸው አባቶቻችን በድንጋይ በምናምን ጣሊያን ደግሞ በመድፍና በታንክ አባባል ነው። በመሳሪያ ተዘጋጅተናል፣ በስነ ልቦና ተዘጋጅተናል፣ በወታደራዊ ደህንነት ተዘጋጅተናል። እንደዚህ አይነት እንደ ባሻ አሎም አይነት ይኸውላችሁ አጠራጣሪ ሆኖ አይደለም ሙሉ ለሙሉ ታምኖ ግን ለሀገሩ እንደዚህ አይነት መረጃ የሚሰጥ ስርዓት ነበረንና እንትን አይደለም እኔ ውሃ የሚያነሳ ሀሳብ አይደለም ድንጋይ በወንጭፍ አይደለም ያሸነፍናቸው። ከዛ በኋላ ነው ይልቅኛ ጉዳችን የፈላው። ሁለተኛ እነሱ ሲመጡ መጀመሪያ በማድረክ ነው ጠበቅናቸው። እነሱ ይላል አይደለም የሀገሬ ሰው በመሬት የሚመጡ መች ያቅተን ነበር በሰማይ መጡ እንጂ በማናውቀው ሀገር ምናምን። እነሱ በሰማይ እስኪመጡ ድረስ ቆመን ስለጠበቅን ነው። እኛ በመሬቱ ጊዜ እኩል ነበር። ስለዚህ አሁን ያለው ነገር እንግዲህ የዛ ውጤት ነው። አየህ ሁለት እንኳን አይደለም ዛሬማ ስንት ጊዜ ሆነው 100 ምናምን ዓመት። ሁለተኛው የጣሊያን ጦርነት ላይ እኮ ተዝረክርከን ያገኙን ተዝረክርከን። ዛሬማ በጣም ተዝረክርከናል እኮ ያው እንደምታየው ነው። ሁሉ ነገር እንደምታየው ነው። ምኑ ይገለጻል አሁን የሚባለው ነገር? እሺ እመጣለሁ። ይሄኒ ከዚሁ ከአድዋ ሳንወጣ እንግዲህ አንዳንድ ጊዜ አንዳንዱ ታሪክ ይጻፍለታል፣ አንዳንዱ ደግሞ በስም ብቻ እንዲህ አድርጎ ነበር የሚል ነገር ይመጣል። አንዳንዱ ደግሞ በሂደት ለካስ እንዲህም አድርገዋል የሚባልላቸው አሉ። ልክ አሁን ስለ አድዋ ሲነሳ በተደጋጋሚ ስማቸው የሚነሱ አሉ። ሳይነሱ ቀርተው ደግሞ ከቅርብ ጊዜ ወዲህ በተለይ ጋምቤላና አርባ ምንጭ አካባቢ ጋሞ ያሉ አድዋ ላይ ያላቸው ሚና በጣም እንደ አዲስ እየሰማ ነው። እስኪ እናውራ። አፌ ቁርጥ ይበልልህ። ጋርዱላ የሚባል አካባቢ ታውቃላችሁ ብዬ አስባለሁ። ጋርዱላ ንጉሥ ወልደ ጊዮርጊስ እስከ ቱርካና ድረስ ሲሄዱ የወታደሩ ቤተሰቦች የተቀመጠበት ቦታ ነው። ተራራ ነው። ጋርዱላ ማለት ራሱ የወታደሩ የጦርነት ተራራ ማለት ነው። እና ሄጄ ደራሼ ጊዶሌና ከተማዋ ታች ጋርዱላ ከከተማዋ በላይ ያለ ነው። እና ደራሼ ኩሱሜ የሚባሉ ብሔረሰቦች 4 ብሔረሰቦች ሞሱዬ ልክ እንደኛ እንደውም ስለ አድዋ ተረት አላቸው። አባቶቻቸው አድዋ ዘምተዋል። አሁን እንግዲህ እኔ ምን ማድረግ ይቻላል? እኔ ራሴን ጥፋተኛ ያደረኩ የሰማው ቀን መርባ ጋዜጠኛ ስለሆንኩ ነው። እነዚህ ሰዎች ተደብቀው ይሄ ታሪክ ተደብቀው ይኖሩ ለነሱ ምንም የዕለት ታሪክ ነው በቃ። አሁን ለምሳሌ አንድ ሰው ኢትዮጵያ ውስጥ መጥቶ ስለ ቅዱስ ዮሐንስ ማንም ሰው ሊነግረው ይችላል አይደል ወይ? ስለ ፋሲካ ለኛ የዕለት ጉዳይ ነው። ልክ እንደዛ ነው ለነሱ። የሚገርማችሁ ጣሊያን ቂም ስለያዘባት ጋርዱላ ጊዮርጊስ አድዋ ከዘመተው የጊዮርጊስ ታቦቶች አንዱ ነው። በሁለተኛው የጣሊያን ጦርነት በአይሮፕላን የደበደባት። በኋላ መጽሐፉ ላይም ጠቅሼዋለሁ። እሱ መጽሐፍ ፈልጋችሁ አግኙት። አንድ እንግሊዛዊ ቆንስል ሁሉ እዛ ኖሯል። እንግሊዝ ታውቃታለች ጋርዱላን አድዋ ላይ ሚናዋ ምን እንደነበረ። አዲስ አበባ አታውቅም። ምን ይደረጋል ታዲያ ጎበዝ? ምንድን ነው የሚደረገው? እንግዲህ እኛ እዚሁ ክፍለ ከተማ ለከተማ እንዲህ ስንል እንውላለን፣ ይመሻል፣ እንተኛለን። አይው አገር የሚሰራው ዝም ብሎ አይደለም። አገር እኛ ነን የምንሰራው። አባቶቻችን አገር ለመስራት ከያቅጣጫው አድዋ ዘመቱ። ከኛ የሚጠበቀው እኮ ሁሉም አባት እንዴት አድርጎ
አገር ለመስራት እንደዘመተ ማውራት ነው። መዝመት ነው ማውራት ነው የሚቀለው። የሚከብደው የቱ ከብዶ ነው። ግን ብዙ የተሸፈኑ ታሪኮች አሉ። ይሄ በጣም የሚያሳዝን ነው። የሚገርማችሁ የከተማዋ እቺ ወርዳችሁ ተራራው ስር የምታገኟት ከተማ ልክ ጣሊያን በ33 በአውሮፕላን ሲያጠፋት ፍርስራሽ ሁሉ አለ፣ ዋሻዎች ሁሉ አሉ። ታች ወረዱና ኪቶሌ ወይም ጊዶሌ ከተማን መሰረቱ። እዛ መኖር ጀመሩ። በኋላ ማለት ነው ጣሊያን ከወጣ በኋላ የአርበኝነት ታሪካቸው በጣም አሜዚንግ ነው። የጋርዱላ አርበኞች ታሪክ እንደ ተድላ ዘዮሐንስ ሁሉ ጽፈውታል። በደንብ የተጻፈ ነው። በደንብ በቃ የሚታወቅ ነው። ይሄ እንደው መንግስት እንደሚለው እንደ ፌዴሬሽን ምክር ቤቱ ምናምን እንደው ብሔር ብሔረሰቦች ለማውጣጣት ምናምን አይደለም። ይሄን ታሪክ የምነግራችሁ በደንብ የሚታወቅ በደንብ የተሰራ የአርበኝነት ታሪካቸው ድንቅ የአርበኝነት ታሪክ ያሳለፉ ናቸው። ፊታውራሪ ገበየው ጎራው የአንጎለላ አካባቢ ሰው ናቸው። በስማቸው እዛ ትምህርት ቤት አለ። በኋላ እኔ ስደርስ የጋርዱላ ልጆች ደረሱ። የክፋት ፖለቲካ የዘራቸው የክፋት ፖለቲካ ያሳደጋቸው ልጆች ደረሱና ይሄንን ትምህርት ቤት የሰፈር ትምህርት ቤት አደረጉት። ስሙን የፊታውራሪ ገበየው የሚለው ተነስቶ ትልቅ ትምህርት ቤት እኮ እንደ ራስ ደስታ ዳምጠው አይነት ትምህርት ቤት። ይሄ በዛን ጊዜ በንጉሱ ዘመን የተሰሩ ትልቁ ትምህርት ከአርባ ምንጭ በፊት ነው የነበረችው እቺ ከተማ፣ ያውራጃው ከተማ ሁሉ ሆና። አዘንኩ። በኋላ ሽማግሌዎችን ሳናግራቸው ስሙን ለመመለስ ሞክረን ነበር፣ ግን ይሄ ትምክተኛው የነፍጠኛው ምናምን ብለው አስደነገጡን አሉ። ውይ ኢህአዴግስ እንደው ክፉ ነው። አሁን ገበየው እንግዲህ አስቡት፣ ምንም የሚያገናኘው ነገር የለም። ሽግግር መንግስቱ ላይ አልነበር። አድዋ ዘምቶ ግንባሬን ከተመታው ለሀገር ያፈር አብቁ፣ ጀርባዬን ከተመታው እዚሁ አሞራ ይብራኝ ያለ ጀግና ነው። ምልክት ነው፣ የጥቁር ምልክት ነው። እንኳን እዚህ ቡርኪና ፋሶስ እንኳን እዚህ አክራስ ትምህርት ቤት ቢሰየምለት አሁን ምን ያንሰዋል? ለነጻነት የተዋደቀ ነው። የዚህን ታላቅ ጀግና ስም በከተማው ስም ሁለተኛ ደረጃ ትምህርት ቤት ማለት አሁን ምን እና ለልጆቻችሁ ንገሯቸው ብዬ ነው የጻፍኩት። ንገሯቸው፣ አባቶቻቸው ኃይለኞች ናቸው። ዝም ብሎ አይደለም ሰው እንዴት ከዛ ከትልቅ ታሪክ እየተንደረደረ ይወርዳል። ቀስ እያሉ መውረድ አለ እኮ። እንዴት ባንዴ ዶብ ይላል። በስነ ቃላቸው ውስጥ ዋጋ የከፈሉ አባቶች ያንን ታሪክ በደንብ አድርገው እንዲነግሯቸውና ወደ ነበሩበት እኔ ኢትዮጵያዊም አይደለም ወደ ነበሩበት ሰዋዊ አፍሪካዊ ክብር እንዲመለሱ ንገሯቸው ለልጆቻቸው የሚል ነውና ብዙ እንደዚህ ያሉ በጎፋም አለ በሁሉም አቅጣጫ የሚገርም ነገር ነውና እንግዲያስ ግንቦት ሃያ ሲከበር ነው ያስቀኝ ነበር። በቃ ግንቦት ሃያ እኮ አበቃ እኮ ከደብረ ሲና በኋላ ምንም የሚከበርበት ቦታ አስፈላጊ አይደለም። ዝም ብሎ ነው የተገባው አይደለም። ከዛ የበለጠ ትርጉም ያለው ሰዎች ተጠራርተው ድል ያደረጉበት ድንቅ ታሪክ እንደ አድዋ እኮ እውነት ስላልታደልን ነው እንጂ እንደ ጥዋ እኮ በየቤቱ ልንጠጣው የሚገባ እኮ ቀን ነው። ዝም ብሎ ቀን አይደለም። ያሳዝናል። እውነት ነው፣ ያሳዝናል። የሚገርመው እኮ በየዘመኑ ታሪክ ሰርተው ለኢትዮጵያ አዕማድ የሆኑ እነኚህ ጉልሃንና ልሂቃን በአጼ ኃይለ ሥላሴ ዘመን በብዙዎቹ ትምህርት ቤት ተሰይሞላቸዋል። አንደኛና ሁለተኛ ደረጃ ትምህርት ቤት በብዙዎቹ ማለት ነው። አዲስ አበባ ብቻ ሳይሆን በመላ ኢትዮጵያ። አንደኛ ትምህርት ቤቶቹ በፊት ጣሊያን የሰራቸው ናቸው። እያንዳንዱ የአካባቢ ሰው ትምህርት ቤት ይደረግልን አለ። ሐረር፣ ደሴ፣ ወሊሶ፣ ወልቂጤ፣ ጅማ በጠቅላላ የምታዩት በአብዛኛው መጀመሪያ ትምህርት ቤት ሲሰራ ጣሊያን የሰራቸው ናቸው። ከዛ በሚታወቁ የጀግኖች ስም ተሰየመ። አሁን ብትሄዱ እነዛ ስሞች የሉም። ጣት የሚቆጠር ጥቂቶች ብናይ ነው። ለምን የነዛን ሰዎች ለምን እንደተሰየመላቸው በበቂ ሁኔታ አልተነገረም። ካድሬዎችን ጉዳዩ ላይ ገቡበት። ስለዚህ የማጥፋት የመበረዝ ነገር ተጀመረ።